ምንድነው ድህነት ላይ ያለ አቋምህ ራሱ? ለኔ ትልቁ ድህነት ሁለት ነገር ነው። ሶስት ነገር። ለኔ ትልቁ ድህነት ዋነኛው ድህነት እግዚአብሔርን አለማወቅ። ዋናው ነምበር 1 ድህነት እሱ ነው። ሁለተኛ ራስን አለማወቅ ነው። በዚህ ምድር ላይ ብዛም በማናውቀው ሰው ራሳችንን ነው ብሏል አንድ ሰው። ስለ ብዙ ነገር ትናገሪያለሽ፣ ስለ ራስ ሲጠየቅ ሰው አያውቅም። ሁለተኛ እሱ ነው። ሶስተኛ ልንኖር የተጠራልለትና ልንኖር የሚገባንን ነገር አለማወቅ፣ ራእያችን አለማወቅ። ትልቁ ድህነት የምለው እሱ ብር ማጣት አይደለም ወይ ብር አለመኖር አይደለም። ይቺን ዓለም ቀየሩ ብለን እንደ ታሪክ የምናነባቸው ሰዎች እኮ ሚሊዮነር አልነበሩ። አንዳንዶቹ እንዲያውም ጤነኛ አልነበሩም። በጣም ታሞ የጨረሱ ናቸው። ኮንትሮል አናደርገውም ነው የምልሽ። የሀብቱን የጤናው ጉዳይ የኔ አይደለም። ኦፍኮርስ የምጠነቀቃቸው የምሰራቸው ነገሮች እንዳሉ ሆነው፣ ነገር ግን እነዚህ ናቸው አይኔ ላይ መሆን ያለበት። እግዚአብሔር ላይ አይኔ መሆን አለበት። ራሴን ማወቅ አለብኝ። የምኖርለትን ነገር ሁሌ ቼክ ማድረግ አለብኝ። እንዳልኩሽ ጊዜያዊ ነው ህይወታችን።